ተአምር እዩ ተአምር ስሙ አብያዊው ጀብድ ደምቆ ተጽፏል። አብያዊው ጀብድ ደምቆ ተሰርቷል። ተኳሽ ወዳለው ገዳይ ማልጠላ ቢደክመኝ አረፋለሁ በጎፈሬው ጥላ ሲል ያሳደገን ማህበረሰብ ዛሬ እንዲህ እያለ ባሳደገን ማህበረሰብ ውስጥ ያደጉ ገዳይነትን ጀብደኝነትን አድምቆ መጻፍን መገዳደልን ተሰርቶብን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ስለ ሰላም ሲያወራ ስለ እርቅ ሲያወራ ስለ መተሳሰብ ሲያወራ ምንም ያወራው ሰውየው ምን ነካው? ለምን እንዲህ አይነት ነገር ያደርጋል? ሰባኪ ነው ወይ? ሃይማኖተኛ አይደለም ወይ? መሪ አይደለም ወይ? ሲሉ የነበሩ ሰዎች አብያዊው ሌላ ገጽ ሲገለጥ ትንሽ ደንገጥ ያሉ ይመስላሉ። ትንሽ ፈራ ያሉ ይመስላሉ። ተባ ያሉም ይመስላሉ። ፈራ ተባ አማርኛ ደስ ትላለች እኮ። ጠቅላይ ሚኒስትር አብይ አህመድ ወታደር መሆናቸው اعلموا يا أهل اليمن أنكم مدد الإسلام لا تغيروا فيغير الله عليكم. النبي صلى الله عليه وسلم أخبر أن أهل اليمن هم مدد الإسلام في آخر الزمان، ولذلك الآمال فيكم معلقة، فأصلحوا من أحوالكم وكونوا على ما يرضي ربكم سبحانه. أنتم نفس الرحمن الذي ينفس به عن عباده المستضعفين، الذي ينفس به عن أهل الإسلام، كما قال النبي صلى الله عليه وسلم إني أجد نفس الرحمن يأتي من قبل أهل اليمن. የሀገራችን የኢትዮጵያ ካርታ ይቀየራል ዘንድሮ ወደዳችሁም ጠላችሁ። ይህን ካርታ የሚቀይ ዘንድሮ የኢትዮጵያን ካርታ ቅርጹን የሚቀይረው ጫወታ የሚካሄደው ትግራይ ክልል ላይ አይደለም። ልንገርህ በቃ አሁን ሻዕቢያ ያለው አማራጭ የሞቃዲሾውን ብትንትኑን ስናወጣበት አሁን ሮጦ መጥቶ መቀሌ ገብቷል ሻዕቢያ። የሻዕቢያ የማስታወቂያ ሚኒስትር እኛ ያለንበት ምናምን አዎ የለህበትም እናውቀዋለን። ፋኖ ድራማ ነው የሚሰራው፣ ከድራማ ውጪ የለውም። የፋኖ አስተባባሪዎች የፋኖ ቦርጫም ጋዜጠኞች ጠቅላላ የሚያወሩት ነገር ሁሉ ድራማ ነው ስንላቸው ከሻዕቢያ የሚጠበቅ ነገር የለም ወደፊትም ቢሆን ማለት ነው። ስለዚህ ወደፊት የሚባል ሻዕቢያ ደግሞ አይኖርም ካሁን በኋላ። ባንዳ ልጆች የሻዕቢያ ተላላኪዎች በመላው ዓለም ያለክ ጽንፈኛ ሁሉ እነግርሃለሁ። ኢትዮጵያ የምትባል ሀገር ማለት ነው ምን አይነት አቅም እንዳላት ዘንድሮ ታያታለህ። ገና የምትፈነጥዙባቸው ገና እልል የምትሉባቸው በርካታ ፕሮጀክቶች